ሰላም ሰላም ይህ ኡሚቱብ ነው። እንደምን አላችሁ? ሰላም ናችሁ? በየቦታው ያላችሁ እህቶቼ እንዴት አላችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት አላህ ይጠብቃችሁ። እኔ ጋር ሁሉ ሰላም ነው እና የዛሬው እስቲ መልእክቴ ልነሳው የምፈልገው መልእክት በተለይ ወደ ኢትዮጵያ ለመሳፈር ዝግጁ የሆናችሁ ወይም ደግሞ ረጅም ጊዜ እዚህ ሀገር ላይ የቆያችሁ ሰዎች ላይ ማለት ነው። የትኛው መረብ ሀገር ላይ ረጅም ጊዜን የቆያችሁ ሰው ልጆች ላይ እና ደግሞ ለመሄድ አስባችሁ ብዙ ነገር ኢትዮጵያ ያሉ ሰዎች እየጠየቁ ኑሮ እንደዚህ ነው እንደዚህ ነው ስትባሉ አይ እያላችሁ በፍርሃት ለመሄድ ወደ ኋላ እየሸሻችሁ ያላችሁን ሰዎችን እናንተ መመለከት ሀሳብ ለማንሳት ወዳለሁኝና እስቲ የተወሰኑ ነጥቦች ያነሳለሁኝ። ተካተሉኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ሌሎችም እንደርሳቸው ላይክ አድርጉልኝ ልላችሁ ፈልጋለሁኝ። አመሰግናለሁ። እና ወደ ጉዳይ ሲገባ ለመሄድ አስበን ወደ ሀገር ለመግባት አስበን ግን ከኢትዮጵያ በመነገር ነገሮች ላይ ፈርተን ያለን ሰዎች እዛ ያለው ነገር ሰው እንደዚህ ኑሮ እንደዚህ ነው በዚህ ገብቶ በዛ ወጥቶ ሲንባል ፈርተን ያለን ሰዎች እና ለመሄድ ደግሞ እንዴት ልሂድ እያልን አንድ ሶስት ነጥቦች ያነሳለሁኝ። በመጀመሪያ ደረጃ ማንሳት የምፈልገው ነጥብ እዚህ ሀገር ከ4 እና ከ5 ዓመት በላይ ቆየን ሰዎች ወደ ሀገር መሄድ አለብን። በቃ ወደ ሀገር መሄድ አለብን። ሀገር ሄደን ሀገርቷ በምን አይነት ሁኔታ እንዳለች እስካሁን የሰራናቸው ነገሮች ምን ላይ እንዳሉ ምን ማየት አለብን። ምክንያቱም ኢትዮጵያ እኛ ዛኔ 4-5 ዓመት በፊት ስንመጣ አስቀምጠናት እንደመጣ አይደለም። ብዙ ነገሮች ተቀያይረዋል። ሄደን በኋላ ግራ እንዳንጋባ ቢያንስ ጠቅለን አገር ለመግባት ዝግጁ ከባንሆን ራሱ ሄደን አይተን መመለስም ማለት ነው። በተለይ ህጋቢ ሆናችሁ የምትሰሩ ሰዎች ካለ እንደ ዝም ብላችሁ በዚህ ጊዜ ገባለሁ እያላችሁ ረጅም እድሜ እዚህ ከመጨረስ ሄዶ ሀገርቷ ያለችበት ሁኔታ አይቶ በቃ ይሄን ያክል እሰሩን በቃ ይሄን ያክል ሰርቼ እመለሳለሁ ብሎ ያለሽን ነገር በፊት የነበረው ነገር አሬንጅ አድርጎ አይቶ መምጣቱ የተሻለ ነው። እዚህ ብቻው ነው በስልክ የምንነገረንን ነገር አምነን በስልክ ኑሮ እንደዚህ ነው እድሜ ልካችን አረባር ላይ እድሜያችን እንድጨርስ በተለይ ሴቶች ነን እድሜ ቆም አይጠብቅም። በቃ ስለዚህ ሄደን ያለውን ነገር ማየት አለብን። በቃ እስካሁን የሰራነው ነገር ምን ላይ አለ ሰው በሚነግረን ወሬ ብቻ ማመን የለብንም። ብዙ ጊዜ ባልዳሮችን ብትሆኑ ባልዳር ባትሆኑም ማለት ነው መሄድ አለባችሁ። ብዙ ጊዜ እኔ በቅርብ የማቆ ታሪክ ልንገራችሁ። በቅርብ ማቆ ታሪክ ማለት ነው እሷ ሳትወልድ ነው አግብታ ሳትወልድ ጥላ መታለች። ከዛ ከመጣች በኋላ አዲስ አበባ ላይ መሬት ገዝተው ምን ብላለች መታ ማለት ነው በቃ ይሄን ስርነት ትመጪያለሽ ነው የሚላት ባሏ ማለት ነው። እሷ በቃ መርሰ በቃ እመጣለሁ በቃኛል በምትልበት ሰዓት ይሄን ሰርተሽ ትመጪያለሽ ነው የሚላት ሁሌ ማለት ነው። ልምጣ የሚለው ነገር ስታነሳ በቃ ምክንያት ይፈጥርባታል። እና እሱ ለካ እንደዚህ የሚፈጥረው ምንድነው ቤት ሰርቶ ጨርሶ ቤቱ ላይ አግብቶ ወልዷል። ከሚገርማችሁ ነገር ማለት ነው እሷ ከሱ አልፋ እዚህ ጋር እሷ አንድ ልብስ አትቀይር አንድ ጫማ አትቀይርም። ከሱ አልፋ ምስቱን እያስተዳደረች ነው ያለችው። እዚህ እሷ ሰው ኩሽና ቁጭ ብላ የሱን ምስት ሁሉ እያስተዳደረች ነው ያለችው። ያ ምንድነው የሱን ቃል መስማቷ ነው። ነገ ስትል ዛሬ እመጣለሁ ስትለው አይ እንደዚህ አድርገን ይላታል። ግቢው እንደዚህ አጥረን እንደዚህ ሆኖ ይላታል። በቃ እሱ ምክንያት ይደረድርላታል። ታውቂያላችሁ እሱ የራሱን ላይፍ እየኖረ ነው። በቃ እሷ ቋሚ ደሞዝ ናት ለሱ ቋሚ በቃ ደሞዝ ናት። በወር ትልክለታለች። ምስቱንም ልጁንም እሱንም ቤት ገዝታ እያኖረች ነው ማለት ነው። እሷ ይሄን ጉዷን አታውቅም። አሁን በዛ መሃል ለምንድነው ይሄን ያነሳሁት? መሄድ አለብን። በቃ ባልዳሮችን ብትሆኑ እኔ ከባለስልጣኖቹ ያልኩ አይደለኝም። ባልዳሮችን ብትሆኑ ሄዳችሁ ለባላችሁ የምትልኩት ብር እስካሁን ድረስ ምን እየሰራበት ነው? በዚህ ብር ምን ሰርተው እሱ ምነግራችሁን ብቻ አትመኑ። በቃ አንዳንዴ የሰውን ቤት ፎቶ አንስተው ምልኩ ወንዶች አሉ አላህም አይፈሩም። በቃ አላህ የማይፈሩ ወንዶች የሰውን ቤት የሰውን መሬት ፎቶ አንስተው ይሄው ብሎ ውሸት የሚልኩ ሰዎች አሉ። በቃ ይሄን እዚህ ሆኖ ከመቃጠል ናይ ከማልቀስ መሄድና ቼክ ማድረግ በቃ ሄዶ አይቶ መመለስ የተሻለ ነው። አይቶ ቢያንስ ያለበት ነገር የሚጎሉ ነገር ካለ በቃ ይሄን አክል ሰርቼ ሂሳብ ሰርቶ መምጣት መጥቶ ጨምሮ መሄድ። አይ ሄደሽ አይተሽም ደግሞ ነገሮች ተስተካክሎ ከሆነ በዚህ ኑሮሽ ትቀጥያለሽ። ሙላዝም ሰው ሀገር ለህይወትሽ የምትጨርሽበት አላህ ርዝቅሽን ይመረዝቃልና ሂዱ ነው የምለው። በተለይ ከ4 ዓመት በላይ የቆያችሁ ሰዎች
እባካችሁ ኢትዮጵያ በድሮ ቦታ ቆማ አይደለም የጠበቀች ያለችው። የሰራችሁት ነገር ምን ላይ እንዳለ ሄዳችሁ እዩ። ዝም ብላችሁ አትልፉ። ነይ ከ5 ከ6 ዓመት በኋላ አታልቅሱ። አሁን ብዙ ሮሮችን ነው የምንሰማው። ብዙ ነገር ለጆሮ የሚያስጠላ ነገር ነው እየሰማን ያለ ነው። እባካችሁ ባልዳሮችም ሆናችሁ ያላገባችሁ በቤተሰብ ብር የምትልኩም ልጆች ከሆናችሁ ሂዱ ነው የምለው። ሂዱ እዩ። አገርቷ ያለችበትን ደረጃ አይታችሁ መታችሁ መስራት ካለባችሁ መታችሁ ስሩ። አይ ከሆነ ደግሞ በዛው ቀርታችሁ ኑሯችሁን መኖር ትችላላችሁ። እሺ እንዴት በመቀጠል ደግሞ አንተ የምፈልገው ስትሄዱ በተለይ የክፍለ ሀገር ልጆች ከሆናችሁ እኔ ምን የምመክራችሁ ብዙ አሁን ሶሻል ሚዲያ ላይ እያየን ነው። ቦሌ ተዘረፈች፣ ቦሌ እንደዚህ ሆነች፣ ቤተሰብ ሊቀበላት መጥቶ ነው። ቤተሰብ አታልፉ። ለምን ታለፋላችሁ? ቤተሰብም አታልፉ። ቤተሰብ ማልፋት የለባችሁም። ቤተሰብ አሁን ለፍቶ ለምን ይመጣል? እስከ አዲስ አበባ ድረስ አይምጣ። እዚህ ጋር ለአሰሪዎቻችሁ ስትነግሩ እንትን ስትሉ የክፍለ ሀገር ልጆች ከሆናችሁ አዲስ አበባ ከሆናችሁ ኦኬ፣ በአዲስ አበባ ትኬት ቁረጡ። በአዲስ አበባ ካልሆናችሁ ትራንዚት አለ፣ አትሸወዱ። የግድ አዲስ አበባ መሄድ የለባችሁም። ትራንዚት አለ። ከየትኛውም ጋር ትራንዚት ቆርጠሽ የምትፈልግበት ሀገር ላይ ኤርፖርት ያለበት አካባቢ መሄድ ትችያለሽ። ወደ ጅማ ኤርፖርት አለ። ደቡብ ከሆንሽ ደግሞ ሐዋሳ አለ። ሐዋሳ ኤርፖርት አለ። የሚቀርብሽም ማለት ነው ከአዲስ አበባ ይልቅ የተረጋጋ አካባቢ ራስሽን ሌባ ጋር አጋልጦ ማይሰጥሽን አካባቢ ትራንዚት ሂዱ። አዲስ አበባ አትሂዱ ቀጥታ። በቃ በተለይ ክፍለ ሀገር ልጆች ከሆናችሁ አዲስ አበባ አትሂዱ። አዲስ አበባ አትቆረጡ። ትኬት ስትቆርጡ ለሰዎቹ ንገሯቸው። አዲስ አበባ አይደለም እኔ መጥቶ የሚቀበለኝ ሰው የለም፣ አዲስ አበባ አይደለሁኝም እኔ ብላችሁ ከአካባቢያችሁ ያለ ቁረጡ። አለ ኢንተርናሽናል ትራንዚት አለ። በቃ ሄደሽ አዲስ አበባ ገብተሽ አዲስ አበባ የተወሰነ ደቂቃዎችን ቆይተሽ ወይ ሰዓትም ትቆያለሽ። እቃሽ ሻንጣሽን አትወስጂም። ቀጥታ ነው ሻንጣሽ የሚሄደው፣ ወደዛ ነው የሚሄደው። በቃ ሻንጣሽ ቀጥታ ይሄዳል ወደዛ። አንቺ የሀገር ውስጥ በራ እንትን ላይ ሄደሽ ትጠብቂያለሽ። ተወሰነ ጊዜ ድረስ ትጠብቅና ከዛም ትበሪያለሽ ማለት ነው። ምክንያቱም ወጥተሽ ቤተሰብ መጥቶ እዛ አዲስ አበባ ላለው ነገር ጊዜው ከፍቷል። አሁን ታክሲ ነኝ ብሎ ሰው ይዞ እየጠፉ ነው ያሉት። ለምን ቤተሰብ ይንከራተታል? አታንከራትቱ። መተቀበላይ ምናምን ብላችሁ ሰውን አታንከራትቱ። በቃ ወደ ክፍለ ሀገር ከሆነ ያላት የራሳቸው አካባቢ ላይ ኤርፖርት ወዳለበት ሂዱ ወደዛ። አማራ ክልልም ከሆናችሁ አማራ ክልል አለ ኤርፖርት አለ። ባህር ዳር አለ፣ ጎንደር አለ፣ ደብረ ማርቆስ አለ መሰለኝ። አይ ቲንክ አይዶና ወደዛ አካባቢ ብቻ አለ። ይቀርባቸው ከአዲስ አበባ ሊቀር ሁሉም ሰው ባህር ዳር ይቀርባል። አማራ ክልል ለሆነ ሰው ደሴም አለ መሰለኝ። ደሴም አለ ወደ ወሎ ስላለ ወደዛ ሂዱ። ኤርፖርት አዲስ አበባ አትሂዱ። አሁን በሰሞኑ የሆነች ልጅ አይቻለሁኝ። ታክሲ ጭነው ተነስተው ወረጂ ምናምን ብሏት ነው ሰርዷት ነው ባዷን የቀረችው ማለት ነው። ስልክ የለም ምን የለም። እንደውም ከቤተሰብ እናገኝ ተብሎ ሶሻል ሚዲያ ላይ አይታችሁ እንደሆነ አላውቅምና፣ ስለዚህ እህቶች እባካችሁ ሰው ሀገር ለፍታችሁ አንደኛ ነገር እዚህ ጋር ቤት ውስጥ ብዙ ጊዜ ቆይተን የምትሄዱ ናቸው። ስለዚህ ነገሮች ድንብርብር ነው የሚሆኑ። በተለይ ክፍለ ሀገር ልጆች ከሆናችሁ ደግሞ አዲስ አበባ እንኳን እዚህ ቆይተሽ ሄደሽ ይቅርና እዛው እያለሽ አዲስ አበባ ያደናግራል፣ ሰውም ያደናግራል። ስለዚህ አትሸወዱ። አዲስ አበባ ትኬት አትቁረጡ። ሰዎች ይቆርጣሉ፣ ነገሯቸው። እናንተ የብዙ ብር ዲፈረንስ የለውም። ትንሽ ብር ነው ዲፈረንስ ያለው። ትራንዚት ሲሆን ትንሽ ብር ነው፣ ብዙ አይደለም ብሩ ማለት ነው። ትንሽ ነው የሚጨምሩት፣ እነሱ ይጨምራሉ። እናንተ ምን አስጨነቃችሁ? ግዴታቸውን ትኬት መቁረጥ። አዲስ አበባ አይደለሁኝም በቃ። ስለዚህ እኔን እዛ ጋር መጥቶ የሚቀበለኝ ቤተሰብ የለም። ስለዚህ ራሴ አካባቢ ቁረጡልኝ። ኤርፖርት አለ አዲስ አበባ እንትን ወደ አማራ ክልልም ብትሆኑ ወደ ትግራይም ቢሆን አለ። ደቡብ ከሆነ ደግሞ ሐዋሳ አለ፣ አርባ ምንጭ አለ። እና ለምሳሌ ወደ ሆሳዕና ወደ ስልጤ ወጉራጌ ምናምን የሆናችሁ ልጆች ከአዲስ አበባ ይልቅ ሐዋሳ ይሻላቸዋል። ምክንያቱም ከሐዋሳ ወደዛ መሄድ ይሻላል ከአዲስ አበባ ይልቅ። አዲስ አበባ አንደኛ ግርግር ነው፣ ምን ሐዋሳ ይሻላል። ከሐዋሳ መሄድ ትችላላችሁ። ትራንስፖርትም ምቹ ነው። ሐዋሳ ይሻላል ማለት ነው። ስለዚህ እንደኔ ይሄን ነገር አስተካክሉ፣ ተጠንቀቁ፣ ራሳችሁን ጠብቁ። ለፍታችሁ የላባችሁን ለሰው አታድርጉ። እባካችሁን ተጠንቀቁ። እና ስለተከታተላችሁን በጣም አመሰግናለሁኝ። ላይክ አድርጉኝ። እንግዲህ ቪዲዮ ከተመቻችሁ ሌሎች እንዲደርሳቸውና ኢንሻአላህ በሚቀጥለው ደግሞ ቪዲዮ ኢንሻአላህ አዲስ በሚመጡ ልጆች ዙሪያ ትንሽ ምሎ ይኖረኛል። በተለይ አዲስ ከሀገር የሚመጡ ልጆች ላይ ምሎ ይኖረኛል ኢንሻአላህ። እና እስቲ ቪዲዮ ሌላ ጋር ቫይራል እንዲወጣና ቪዲዮ ላይክ አድርጉልኝ። ላይ ስታደርጉ ዩቲዩብ ራሱ ቫይራል ያወጣል ቪዲዮ ማለት ነው።
ይታያል እና ብዙ ሰዎች ጋር መድረስ እንትን አለው። እናንተ ላይክ ስታደርጉኝ ብዙ ሰዎች ጋር መድረስ ቻንስ ስላለው ላይክ አድርጉኝ። ከተመቻችሁም ደግሞ ሰብስክራይብ አድርጉኝ። አመሰግናለሁኝ።